لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته مسلم اهتون دموچه እንዴት ናችሁ ሰላም ናችሁ ወይ ኢንሻአላህ ዛሬ ትንሽ ማለት የፈለኩት ስለ ዘመድኩን በቀለ የሚባል ሰው ነው ያው ጸረ ሙስሊምነቱን እናውቃለን በተለያዩ ጽሁፎችም ያው አይተናዋል ግን የዚህን ሰው ጽሁፎችም ሆነ ለዚህ ሰው በተለያየ ጊዜ ምን መልስለት መልስ እሱን ራሱን እንደ ትልቅ እንዲያይ ያደረገው ያለ ይመስለኛል አላኩል ሐል ማንኛውም ሰው ማወቅ ያለበት ነገር እንዲያውቁ ማድረግም ደግሞ ግድ ስለሚል ኢንሻአላህ መናገር ያለብኝ ነገር መናገር ፈልጌ ነው በዚህ ጉዳይ ላይ አንደኛ ዘመድኩን ሚሉት ሰው እኛን ለመከፋፈል ሙስሊሙን የጥንቱ ሙስሊምና ያሁኑ ሙስሊም ይያለ የጥንቱ ሙስሊም የጥንቱ ኦርቶዶክስ ነው የምናውቀው ያሁኑ የመጣው ወሃቢ የሚባል እስልምና ነው ሙስሊሞችን አይወክልም ይያለ ስለኛ ጉዳይም እሱ ሆነ ማለት የሚሾምልንም የሚያነሳልንም ማለት ነው በዚህ አይነት ደረጃ ነው እናንተ ናችሁ ልክ እነዛኛዎቹ ልክ አይደሉም ይያለ ሙስሊሙን ለመከፋፈል የሚፈልግ ይመስላል እዚህ ጋር ዘመድኩን ሊያውቅ የሚገባው ነገር ምንድነው እኛ ሙስሊሞች በሐሳብ ልንለያይ እንችላለን የሰው ልጆች ስለሆነ ማለት ነው ግን መመሪያችን ቁርአን ነው የትኛው ቦታ ብትሄድ የምታየው ቁርአን አንድ አይነት ቁርአን ስለሆነ በቁርአን እንዳኛለን በቁርአን እንስማማለን ማለት ነው እንደናንተው ማለት ነው ለምሳሌ ኦርቶዶክስ 80 ያህዱ ፕሮቴስታንት 66ቱ ካቶሊክ 70 ምናምን የተለያየ አይነት መጽሐፍ ስለሌለን እኛን ለማለያየት የምታረገው ነገር ባትደክም ይሻላል ማይሆን ነገር ነው እርግጥ አንተም ተስፋ ስለቆረጥክ ነው ስለ ሙስሊሙ ጉዳይ እንደዚህ ለመናገር የተነሳው አንዳንዴ ንዴት ነው እንድትናገሩ የሚያደርጋችሁ ኦርቶዶክስ እየተመናመነች እየጠፋች ያለች እምነት ስለሆነች ያለ አማራጭ ጥላቻ መስበክ ነው ከዛውጭ ምንም ማድረግ ስለማትችል ነው ያን ይያልክ ያለው ስለዚህ አንድ ነገር ለነገርህ መፈልገው ባንተ እይታ የጥንት ሙስሊሞች ይያልክ የምትጠራቸው ልክ በእናንተ በአጼዎቹ ዘመን ማለት ነው አንድ እምነት አንድ ሃይማኖት አንድ ቋንቋ ብላችሁ ኢትዮጵያን ወደ ኋላ በመትጎቱበት ዘመን ሙስሊሙ ምርጫ ስለሌለው እምነቱን የመማር ጉዳይ ስለሌለ የናንተን እንጨት ታቦታችሁን ከናንተ ጋር አብሮ አጅቦ ይሄድ ነበር ከውቀት ማነስ ማለት ነው ዛሬ የምትፈልጉት እናንተ የዘው አይነት ሙስሊም ነው የናንተን ታቦት የሚያጅብ አብሮ የሚሸኝላችሁ ስታስገቡ አብሮ የሚያስገባላችሁ አብሮ የሚያጣጣችሁ ጠላችሁን ይሄን ነው የምትፈልጉት እናንተ ሙስሊሙ ደግሞ ይሄን አያደርግም በቃ እየነቃ መጥቷል ስለዚህ መንቃትና ከእምነቱ ወደ እምነቱ መመለስ ለናንተ ወሃቢያ የሚያሰኝ ከሆነ እንደፈለክ ማለት ትችላለህ ችግር የለም ለነገርህ የምፈልገው ግን ሙስሊሙ ድሮ ከናንተ ጋር አብሮ አጅቦ ይሄድ የነበረው ታቦት እንጨት መሆኑን ላንተም ለራስህ እንደማይበጅህ መጽሐፍ ስለተናገረ ከዛ እምነት ውጣና ወደ አንድ አምላክ ወደሚመለክበት እስልምና እንድትመጣ ጠራሃለሁ በዚህ አጋጣሚ ስለ ታቦት በትንቢተ ኤርሚያስ ምዕራፍ 10 ላይ ከቁጥር 2 ጀምረህ እስከ 5 ብታነበው ምን ይላል የአህዛብ ከንቱ ልማድ ይላል እናንተ አህዛብ የምትሉት ከናንተ ውጭ ያለውን ሰው ነው መጽሐፍ ቅዱስ ደግሞ አህዛብ የሚለው እናንተን ነው ለምን ከተባለ የአህዛብ ከንቱ ልማድ ካለ በኋላ ምን ይላል እንጨት ከዱር ይቆረጣል አለ በሰራተኛም ይጠረባል በወርቅና በብር ያስጌጡታል እንዳይናወጥ በመቸንከሪያ ይቸነክሩታል መራመድ አይችልም ይሸከሙታል ክፉም ደግም ነገር ማድረግ አይችልምና አትፍራው ይላል ይሄ ታዲያ ምንድነው ታቦት ነው ስለዚህ አንተ በብልህ አንጥረኛ ሰው ፈልጦ ጠርቦ ያመጣውን ነገር ተሸክመህ ዝፈኑለት አልሄዳለ ዘፈኑ መሞቅ አለበት ብላችሁ መንገዱን በየቦታው እንዲያውም አንዳንድ ቦታ ላይ እንዲያውም ይሄ ቤት ካልፈረሰ አልሄዳለ ትላላችሁ እንጨት እኮ የተሸከማችሁት እና ከእንዲህ አይነት አስተሳሰብ መጀመሪያ እስኪ ራስህ ውጣ
ሙስሊሙን ከመሳደብ በፊት ከእንደዚህ አይነት ከወረደ አስተሳሰብ ውጣና የሁሉም ነገር የዩኒቨርሱ ፈጣሪ ሆነውን አንድ አምላክን አላህ Subhanahu Wa Ta'ala ብቻ አምልክ። ኢቭን የምታመልከው ራሱ ኢየሱስ እንኳን አንድ ቦታ ላይ አምላክ ነኝ ብሎ አልተናገረም። የሚያሳዝነው ነገር እንዲያውም ምንድነው ያለው? በማቴዎስ ወንጌል ምዕራፍ 15 ከ9 ጀምሮ ብታነበው ምን ይላል? ይህ ሕዝብ በከንፈሩ ያከብረኛል እናንተን ነው፣ ልባቸው ከኔ በጣም የራቀ ነው አለ። እውነቱን ነው። የሰው ስርዓት የሆነ ትምህርት እያስተማሩ አለ። የሰው ልብ ወለድ ሰው የፈጠረው ነገር እያስተማሩ በከንቱ ያመልኩኛል ነው ያለው። ስለዚህ ሰው ማምለክን ትተህ ወደ ፈጣሪና የኢየሱስም ያንተም ፈጣሪ ሆነው አንድ አላህን ብቻ አምልክ፣ ሰው አታምልክ። እንዳንተ እኮ ኢየሱስ ተመጋቢ እኮ ነው። እንዲያውም ባይብል ምንድነው የሚለው? ከአሳ ወለላ የተቆረጠ አንድ አመጡለት ይላል። እሱንም ተቀብሎ ፊታቸው ላይ በላ ይላል። መቼም ግልጽ ነው። ተመጋቢ የሆነ አካል በሙሉ የተመገበውን በሌላ መልኩ ቀይሮ ከሰውነቱ ማስወገዱ ግድ ነው። ታዲያ እንዴት ነው አንተ ይሄን አካል የምታመልከው? ስለዚህ አሁንም ማለት ነው የምመክርህ ጸረ ሙስሊምነትህን ተውና እውነትን ፈልግ። ነገ ጨለማ ውስጥ እንዳትገባ፣ ነገ ጀሃነም ውስጥ እንዳትገባ እውነትን ፈልግ ብዬ መክርሃለሁኝ። ሌላው አንድ አንቀጽ ልጨምርልህ። በዮሐንስ ወንጌል ላይ ምዕራፍ 5 ቁጥር 30 ላይ ኢየሱስ ሲናገር ምን ይላል? ምንም ነገር ማለት ነው በራሱ ፈቃድ ማድረግ እንደማይችልና የላከውን ፈቃድ ብቻ እንደሚፈጽም ይናገራል። ስለዚህ ኢየሱስን ልታመልከው አይገባም። ቁርአን ላይ ምንድነው የሚለው? ኢሳ አለይሂ ሰላም ስለተናገረው ታሪክ አላህ ቁርአን ላይ ሲነግረን ማለት ነው ኢሳ ለህዝቦቹ ምንድነው ያላቸው? ኢነላህ ረቢ ወረቡኩም ፈዕቡዱህ ሃዛ ሲራጡል ሙስተቂም ነው ያላቸው። አላህ ጌታዬና ጌታችሁ ነው፣ ስለዚህ ተከተሉት፣ ይሄ ነው ቀጥተኛው መንገድ ነው ያላቸው። አንድም ቦታ ላይ መጽሐፍ ቅዱስ ላይ ራሱ ኢየሱስ አምልኩኝ ብሎ አላስተማረም። ስለዚህ አሁንም ሰው ማምለክን ትተህ እንዳንተ ፍጡር ማምለክን ትተህ ወደ ቀጥተኛው መንገድ ወደ እስልምና እንድትመጣ ጥሪ እናደርግልሃለን። አለመቀበል መብትህ ነው፣ ግን ያለህበት መንገድ የጥፋት መንገድ ህይወት የማይሆን መንገድ መሆኑን ግን እንድታውቅ እንፈልጋለን። ሌላው በጣም የሚገርመው ነገር ማለት ነው በመጽሐፍ ቅዱስ ኢየሱስ አንድም ቦታ ላይ እንዲመለክ አለመናገሩ ግልጽ ሆኖ እያለ ኢየሱስን ማምለካችሁ ነው። እንዴት ሰው ፍጡርን ያመልካል እንዴ? በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 21 እስከ 22 ስታነቡ ኢየሱስ ምንድነው የሚለው? በዚያን ቀን አለ፣ በትንሣኤ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ አጋንንት አላወጣንምን? በስምህ ተአምር አልሰራንምን? ይሉኛል። እኔ ግን የዛን ቀን ከቶ አላውቃችሁም፣ ከእኔ ራቁ ብዬ መሰክርባችኋለሁ ይላል በግልጽ ቃል። እንዲያውም ቁጥር 21 ላይ ምን እንደሚለው? ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም ነው የሚለው በግልጽ ቃል። ስለዚህ ኢየሱስን ማምለክን ትተህ ትክክለኛው አምላክን አላህ እንድትፈልግ በዚህ አጋጣሚ ነግርሃለሁ። ከዛ ውጭ ግን ሙስሊሙን ማለት ነው የድሮ ሙስሊም ያሁን ሙስሊም ወሃብያ ብለህ ብትል ሙስሊም ላይ የምታመጣው ለውጥ የለም። እኛ መመሪያችን አንድ እስከሆነ ድረስ የሐሳብ ልዩነት እምነትን አይሸረሽርም። ስለዚህ ወደ አንድ መምጣት እንችላለን እኛ። አንተ ግን የቆምክበትን አስተውል። እንዳንተ ቢጤሄን እያመለክ ነው፣ እንዳንተ ሰው እያመለክ ነው፣ እንዳንተ የሚጠጣ የሚበላ የሚተኛ የሚነሳ እያመለክን ያለው። ቆም ብለህ አስተውል። ከእስልምና ውጭ ሌላ መንገድ የለም። ንግሬን በዚህ ቋጫለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።